አድዋን በወፍ በረር ለአድዋ ጦርነት መንስኤ ከሆኑ ጉዳዮች ውስጥ የቅኝ ግዛት በአፍሪካ መስፋፋት ዋናው ነበር። ይህም የሆነው ከበርሊን ጉባኤ በኋላ ነበር። የበርሊን ጉባኤ ጣሊያንን ጨምሮ ወደ 14 የወቅቱ ሀያል የአውሮፓ ሀገራት መላው ጥቁር ህዝቦችን ከፋፍለው በመቀራመት የራሳቸውን ባህልና አስተሳሰብ እንዲጥሉ በማሴር የተደረገ ጉባኤ ነበር። የኢጣሊያ መንግስትም ኢትዮጵያን ቅኝ ለመግዛት የተነሳው በዚሁ በሀያላን ሀገሮች ጉባኤ በበርሊን በመገፋፋቱ ነበር። ለአድዋ ጦርነት መንስኤ የሆነው ውል 20 አንቀጽ ያለው የውጫሌ ውል ይባላል። የተከናወነውም ውጫሌ በምትባል ወሎ ወረይሉ ውስጥ በምትገኝ አካባቢ ሚያዝያ 25 ቀን 1881 ዓ.ም ነው። ከአጼ ምኒልክ ጋር ውሉን የፈጸመው የኢጣሊያ መንግስት ተወካይ ኮንት ፔትሮ አንቶኔሊ ሲሆን የውሉ አስተርጓሚ ደግሞ ግራዝማች ዮሴፍ ንጉሴ ይባላሉ። ለጦርነቱ መንስኤ የሆነው አንቀጽ 17 ሲሆን ይሄውም አስተርጓሚውና አለቃ አጽመ ጊዮርጊስ የተባሉ ቋንቋ አዋቂ በአጼ ምኒልክ ትዕዛዝ ውሉን በጥልቀት አይተው በጣሊያንኛው የኢትዮጵያ መንግስት ከውጭ ሀገር መንግስታት ጋር የሚያደርገውን ማንኛውንም ግንኙነት በኢጣሊያ መንግስት አማካኝነት ማድረግ ይገባዋል የሚለውን፣ በአማርኛው የኢትዮጵያ ንጉሠ ነገስት ከአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል እንዲሆን በማድረጋቸው ነበር። የጣሊያኑ ተወካይ ውሉን ወስዶ በአማርኛ ካስተረጎሙ በኋላ እየተበሳጨ ከእቴጌ ጣይቱና ከመኳንንቱ ፊት ቀርቦ ይህንን የውጫሌ ውል እምቢ ካሉ ጦርነት መነሳቱን እንዲያውቁት ያስፈልጋል ብሎ ሲደነፋ እቴጌ ጣይቱም ከእርሱ እጥፍ ጊዜ ቱግ ብሎ ተቆጡና ከፈለክ ጦርነቱን የዛሬ ሳምንት አድርገው፣ በዚህ ማንም የሚደነግጥልህ የለም፣ ሂድ የፎከርክበትን አድርግ፣ እኛም ለሚመጣው ሁሉ ዝግጁ ነን። እግሩን ለጠጠር ደረቱን ለጦር ሰጥቶ አገሩን የሚያድን ሰው የሌለ አይምሰልህ። የገዛ ደሙን ገብሮ ለገዛ አገሩ መሞት ጌጥ ነው እንጂ ሞት አይባልም። አሁንም ሂድ አይምሽብህ፣ የፎከርክበትን በፈቀደህ ጊዜ አድርገው፣ እኛም ከዚህ እንቆያለን። እኛ ለራሳችን እንበቃለን፣ የሀገራችንንም ክብር እንጠብቃለን፣ አንፈራችሁም። በፈቀርነው ጊዜ ከመሬታችንና ከሀገራችን ተራራ እንደ ድንጋይ እንፈለቅራችኋለን አሉት። የጣሊያኑ ተወካይም ከአዳራሹ ሊወጣ ከሞከረ በኋላ እንደገና መለስ ብሎ የምንገጥመው እኮ ጦርነት ነው፣ ወንዶች እሺ ይፎክሩ፣ አንቺ ሴቲቱ እንዴት አላቸው። ጀግኒት ጣይቱም መልሰው የእኔ ሴትነትና የአንተ ወንድነት የሚለካው እዛው ጦር ሜዳ ነውና እንዳትቀር አሉት። የጣሊያኑ ተወካዩ አንቶኔሊ ከስብሰባው ሲወጣ አጼ ምኒልክ ሌጋሲዮኑ ድረስ የሚሄድበት በቅሎ ስጡት ብለው ተሰጠው። አንቶኔሊ በቅሎ ለሰጠው አሽከር 100 ብር ሰጠው። አሽከሩም የተሰጠውን ብር ይዞ አዳራሽ ገብቶ ለአጼ ምኒልክ ነገረ። ራስ መኮንንም እዛው ነበሩና ጉርሻ ከሆነ ይበዛል፣ ጃንሆይ ለሰጡት በቅሎ ከሆነ ግን ዋጋው ያንሳልና ይመለሳሉ። አጼ ምኒልክም ስቀው ጉርሻ ነው ይውሰዳሉ። ጣሊያኖች በወቅቱ ኢትዮጵያ በኢጣሊያ ስር ነች እያሉና በትምህርት ቤት መማሪያ ደብተሮችም ላይ ሳይቀር ኢትዮጵያ በኢጣሊያ ጥገኝነት ስር ናት የሚል ጽሑፍ እያሳተሙ ነበር። በመቀጠልም አጼ ምኒልክ ለአድዋ ጦርነት የክተት አዋጅ አወጁ። አዋጅ አዋጅ የደበሎ ቅዳጅ፣ ያልሰማህ ስማ፣ የሰማህ ላልሰማህ አሰማ፣ ክተት ሰራዊት ምታ ነጋሪት፣ ስሚ ስማ ተስማማ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ፣ እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ከእንግዲህም ያሳፍረኛል ብዬ አልጠራጠርም። አሁን አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም ያገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ካሁን ቀደም የበደልኩህ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለምሽትህ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ፣ አልተውህም። ማርያምን ለዚያ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተል አግኘ። መስከረም 7 ቀን 1888 ዓ.ም በኢትዮጵያ ወገን የነበሩ የጦር መሪዎች ከጦሩ ጠቅላይና ምክትል አዛዥ አጼ ምኒልክና እቴጌ ጣይቱ በመከተል ራስ ወርቄ የንጉሥ ተክለ ሃይማኖት ጦር አዛዥ፣ ራስ መኮንን ወልደ ሚካኤል፣ ራስ መንገሻ ዮሐንስ በስራቸው የጦር አበጋዞችን የራስ አሉላና ራስ አጎስን ጦር በማድረግ ራስ ሚካኤል አሊ ወይም መሐመድ አሊ አባቡላ፣ ራስ መንገሻ አቲከም፣ ራስ ወሌ ብጡል፣ ራስ ወልደ ጊዮርጊስ አቦዬ፣ አዛዥ ወልደ ጻዲቅ፣ ደጃዝማች በኋላ ራስ ተሰማ ናደው፣ ራስ ዳርጌ ሳህለ ስላሴ፣ ግራዝማች በንቲና ቀኛዝማች መኮንን፣ ፊታውራሪ ገበየሁ ገቦ ግርሙ፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ የንጉሠ ነገስቱን ልዩ ጦር በመያዝ በጅሮንድ በኋላ ደጃዝማች ባልቻ ሳፎ የንጉሠ ነገስቱን ልዩ ጦር በመያዝ ወጥተዋል። ከመላው አገሪቱ በቅርብም በሩቅ ያሉ አጭር ሱሪ ጥብቆና ነጠላ ለብሰው በባዶ እግር ከድንጋይና ከእንጨት እንቅፋት ጋር እየታገሉ እግራቸው እሾህና ረሞጫ እያቆሰለው የፀሐይ ሐሩርና የሌሊት ቁር እየተፈራረቀባቸው ቢታመሙ እንኳን መድኃኒት ከመጠቀም በቀር ደንበኛ ሕክምና ሳያገኙ ነበር የተጓዙት። ብዙም ባይወራላቸውም በጉዞ መሃል የአዝማሪዎችም ሚና ከፍተኛ ነበር። ወንድሜ ራበህ ወይ? ወንድሜ ጠማህ ወይ? አዎን የእናቴ ልጅ ርቦህ ጠምቶሃል። ታዲያ የእናቴ ልጅ አዳኝ ወፍ አይደለህ ወይ? ግፋ ብረር፣ ወደፊት ሂደ ጠላትህን አትበላም ወይ? ግፋ ወደፊት፣ ከበዓሉ ቦታ ፈጥነ ድረስ፣ የምታርደውን ስጋ የምቆራርጥልህ እኔ ነኝ። ግፋ የእናቴ ልጅ፣ ውሃ ጠምቶሃል ወይ? ጠጅ ብታጣ ደሜን እንድትጠጣ ሰጠሃለሁ፣ ግፋ በማለት ሞራል ይሰጡ ነበር። ይህም ለእናት ሀገር ሉዓላዊነትና ነጻነት የተከፈለ የደምና የአጥንት ዋጋ ነው።
አንድ ቀን ብቻ የፈጀው ይህ ጦርነት የተካሄደው አድዋ ትግራይ ውስጥ የዛሬ 130 ዓመት በዕለተ እሁድ የካቲት 23 ቀን 1888 ዓ.ም ነበር። ጦርነቱም የአፍሪካ የነጻነት እንቁ የጥቁር ህዝቦች የተስፋ ምድርና የጀግኖች እናት በተባለችው የእምዬ ምኒልክ ሀገር ኢትዮጵያ አሸናፊነት በታላቅ ድል ተጠናቀቀ። የአድዋ ጦርነት ማጠቃለያው ይሁን እንጂ በቅድመ አድዋ የተደረጉ አርበኞችም የተሰዉበት እነ ዶጋሊ፣ ኃይላ፣ ኳአቲት፣ ሰናአፌ፣ ደብረ ኃይለ፣ አምባላጌና መቀሌ የሚረሱ ሳይሆኑ ትልቅ ቦታ የሚሰጣቸው ናቸው። በአድዋ ቅድመ ጦርነት ሂደት አንዳንድ ወሳኝ ስልትና ሚና ከተጫወቱ ጀግኖች ውስጥ የእቴጌ ጣይቱንና የሰላዩን ባሻ አውዓሎም ማንሳት ግድ ነው። የኢትዮጵያ አርበኞች ባዶ እግራቸውን በመሆናቸው ሊያጠቋቸው ጣሊያኖች ዙሪያውን የጠርሙስ ስብርባሪና ሹል እንጨት የሆነ ኃይለኛ ምሽግ ሰርተው በነበረበት የመቀሌው ምሽግ እቴጌ ጣይቱ በምሽጉ አካባቢ ያለውን የምንጭ ውሃ በማስከበብና የመሸጉት የጣሊያን ወታደሮች በውሃ ጥም ሰበብ ሲወጡ የመማረክ ስልት ተጠቅመዋል። የትግራዩ ተወላጅ ሰላዩ ባሻ አውዓሎም ደግሞ የኢጣሊያን ወገን ሆነው ኢትዮጵያን የሚሰልሉ በመምሰል ነገር ግን በውስጥ አዋቂነት ለኢትዮጵያ በመሰለል ከፍተኛ ሚና የተጫወቱ ነበሩ። ባሻ አውዓሎም ለስለላ ወደ ኢጣሊያ ወታደራዊ ካምፕ በሚሄዱ ሰዓት እንዳይጠረጠሩ በአድዋ የነበረውን የአጼ ምኒልክ ሰራዊት አንዳንድ እንቅስቃሴ ጣል ያደርጉ ነበር። በዚህ መልኩ የቀጠሉ ባሻ አውዓሎም ከኢጣሊያ ቅጥረኛ ሰላዮች ጋር ወደ ኢትዮጵያ ጦር ሲመጡ ጠቢቦቹ አጼ ምኒልክ ባሻ አውዓሎም እና ሌሎችም አንዳንድ ዘዴ ቀየሱ። ይህም የኢጣሊያ ቅጥረኛ ሰላዮች እየሰሙ የተሳሳተ አዋጅ ማስነገር። ይህም የተሳሳተ አዋጅ በስንቅና በውሃ እጥረት ምክንያት የሚኒሊክ ጦር ሌላ የክተት አዋጅ እስኪታወጅ ድረስ እንዲበተን የሚል ነበር። በሌላ በኩል ደግሞ የኢትዮጵያ ሰራዊት እንዳይሳሳትና እንዳይዘናጋ ለየጦሩ አበጋዞች ሚስጥሩን የሚነግሩ ፈረሰኞች ወደ የምሽጉ ተልከው የጦር አበጋዞች በሙሉ በተጠንቀቅ እንዲጠብቁ ተደረገ። ባሻ አውዓሎም እና የኢጣሊያ ሰላዮች ደግሞ ይህንን መረጃ ወስደው ለኢጣሊያ ጦር ሲያሳውቁ የኢጣሊያ ጦር በልበ ሙሉነት አሸነፍን ብለው የኢትዮጵያን የጦር ቦታ ባሻ አውዓሎም እንዲመራቸው በማድረግ ከቦታው ሲደርሱ የኢትዮጵያ ጦር ፈጃቸው። ከአድዋ ድል በኋላ በኢትዮጵያና በጣሊያን መካከል የውጫሌ ውልን ውድቅ የሚያደርግ የኢጣሊያ እስረኞችን ያስፈታ የኢጣሊያ መንግስት የኢትዮጵያን ነጻነትና ራሱን የቻለ ባለ ነጻ መንግስት መሆኑን ጨርሶ መቀበሉን የሚገልጽ 9 ክፍሎች ያሉት ውል የአዲስ አበባ የሰላም ስምምነት ውል በሚል ጥቅምት 17 ቀን 1889 ዓ.ም ተደረገ። አንዳንድ ስነ ቃሎች በአድዋ ዙሪያ ደማቸውን አፍስሰው አጥንታቸውን ከስክሰው የሀገራችንን ነጻነት ያስጠበቁ የአድዋ ጀግኖችን ለማወደስ ከትውልድ ትውልድ እየተላለፉ ከዘለቁ ስነ ቃሎች መካከል በጥቂቱ ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ በሰራው ወጨፎ ባመጣው እርሳስ ተፈጠመ ጣሊያን አበሻ እንዳይደርስ ባመጣው ወጨፎ በሰራው እርሳስ ወቃው አመረተው ያን የባህር ገብስ ዳኘው ምኒልክ የኢትዮጵያ ንጉስ ገበየው ጎበዛየው ከነፍጥ ጎበዛየው ከጀግና ገበየው የንጉስ ፊት አውራሪ የጎራው ገበየው አላጌ በሩ ላይ ማልዶ ቢገጥማቸው ለምሳም አልበቁት ቁርስ አደረጋቸው። ለተሰዉ ጀግኖች ከተባሉት ውስጥም የዳኛው አሽከሮች እነ ሞታይ ፈሬ እርግፍ አሉ እንደ ሾላ ፍሬ የወታደር እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ ስጋ ይዞ አለፈ አሞራ በደጄ የታላቁ ይሁን የታናሹ ልጄ ከአሞራም አሞራ ነጭ አሞራ አልወድም በልቶብኛልና ፈረስና ወንድም የሚሉት ጥቂቶች ናቸው።